ዛሬ የምንሰራው ሳሎና ነው። ሳሎና ወይም ዲያይ መረቅ ዶሮ አጥበነዋል። በዚህ ሁኔታ በአቼቶ እና በሎሚ እዚህ ጋር ደግሞ ድንች፣ ካሮት፣ ቃሪያ፣ እዚህ ጋር ቲማቲም፣ ድልህ፣ መጁንጠማት፣ እዚህ ጋር ቅመሞች ኩርኩም፣ ሰባት ባህራት፣ ካሪ፣ ፍልፍል አስወድ፣ ግራም መሰላ፣ እዚህ ጋር ነጭ ሽንኩርትና ዝንጅብል የተወቀጠ አዘጋጅተናል። አሁን እዚህ ጋር ደግሞ ሽንኩርታችን ተጠብሷል። ጥብስ ስላለ ዶሮውን እንጨምርበታለን። አንዳንዶች መጁኑን ከጨመራችሁ በኋላ መጨመር ትችላላችሁ፣ ግን እኔ ከሽንኩርቱና ከዘይቱ ጋር ዶሮን ለመጥበስ ነው። ውሃ አለው የዶሮ ውሃ እንዲመጣው ፈልጌ ነው። ከዛ በኋላ ቅመሞቹን ጨምርበታለሁ። ትንሽ ውሃውን መጠጥ ያድርገው። ውሃው ማለት ያው የዶሮ ውሃ ያው ምግቡን ጣዕሙን ሊቀይረው ይችላል። ዶሮ ጥብስ ካለ በኋላ ከሽንኩርቱ ጋር በኋላ ቅመም እንጨምራለን። ሽንኩርቱን እንጨምራለን። መጁን፣ ቲማቲሙን እንጨምራለን ማለት ነው። መጀመሪያ ግን ውሃው የዚህ ሀገር ዶሮ ፍሪዘር ውስጥ ስለሚቀመጥ ውሃ ይይዛል ሲወጣ እና በዚህ ሁኔታ ሳሎና እንሰራለን ወይም ዲያይ መረቅ። ያው በየአረቡ ስማቸው ስለሚለያይ ማለት ነው። በነጭ በሩዝም ይበላል፣ በዳቦም በቂጣም ይበሉታል እዚህ ሀገር። አሁን ትንሽ እየመጠጠው ነው ዶሮ። ከዘይቱ ጋር ጥብስ ያለ ይመስላል። ሰዓት ስለሌለኝ በደንብ ራሱ ጥብስ ስለሚል ካሮት ቶሎ ስለማይበስል በነገራችን ላይ ኩሳ መጨመር ትችላላችሁ። እዚህ የኔ ቤቶች መብላት ስለማይወዱ ዝንጅብልና ነጭ ሽንኩርት እዛ ቅመማችንን እንጨምራለን። በደንብ እንለዋለን። አንዳንድ ሰው የምግቡን ጠማቱን መጀመሪያ አቁላልቶ ሊጨምር ይችላል። እንደዛም መጠቀም ይችላል እንደ ፍላጎታችሁ። እኔ ያው እንደዚህ መስራት ስለምወድ ነው። እና የኔዎቹ ኩሳ አይወዱም። ኩሳ መጨመርና ኩዝብራ